ሁለተኛው ዓለም ጦርነት አሜሪካ አንዱ ለሴቶች በርግጥ ለሴቶች ብቻ አይደለም ግን እነሱ ላይ የበለጠ ነበረ ኃላፊነት የተሰጣቸው ከስለላ ጋር በተያያዘ ነው። መረጃ እንዳያፈተልክ ጥንቃቄ እንዲያደርጉ ነው። ዝም በሉ ነው ሲባሉ የነበሩት። ምንድነው በሚሊዮን የሚቆጠሩ ተዋጊዎች ግንባር ላይ ያሉ የተለያዩ ቦታዎች አሉ እና እነዚህ ሰዎች መልእክት ይልካሉ፣ ፖስታ ይልካሉ፣ ቴሌግራም ያረጋሉ እንደዚህና የት እንዳሉ መረጃ አንዳንድ ደግሞ በቃ ፍቅር ውስጥ ሲሆኑ ወንዶች መረጃ ጭምር ይሰጣሉ። እንግዲህ ወዴ ዛሬ ማታ ልናጠቃ እንግዲህ እየተዘጋጀን ነው እንደዚህ ብሎ መረጃ ያፈተልካል። ስለዚህ ያ ጠላት እጅ ላይ ከወደቀ በጣም አደጋ ነው የሚፈጥረው። ስለዚህ ለሴቶች ትልቅ ኃላፊነት ነበረ። በቃ ዝም በሉ በምንም ይሁን ማንም በቃ የምትሰሙትን መረጃ ከራሳችሁ እንዳይወጣ ብሎ መንግስት ቅስቀሳ ያደርግ ነበረ። እንደውም አንድ አባባል ነበረ ሉዝ ሊፕስ ማይት ሲንክ ሺፕስ ይባላል በአሜሪካ። ያፍ ወለምታ መርከብ ያሰምጣል አይነት ነገር ነው። ያን ተዋጊ መርከብ ሊያሰምጥ ይችላል የሚወጣ መረጃ። በእንግሊዝም እንደዚህ አይነት ነገሮች ነበሩ። ስለዚህ አንዱ ኃላፊነታቸው ዝምታ ነበር ማለት ነው። ኢትዮፒካሊ